ልጆቻችሁን ቅድም መላከ ገነት ለሷ እናት እንቁላል እየገዛች ነው። አሁን ደግሞ ሰኞ ዕለት የምን ጾም ይገባል? የልደት ጾም፣ የጾመ ነቢያት የገና ጾም ይገባል። እያስፈታችሁ ነው። ዛሬ ከሩቅ ሰፈር የመጣ ሁሉ ትኖሩ ትችላላችሁ። ባለፈው 3 ጉባኤ አዘጋጅተዋል። መምህራንን ትራንስፖርት እየከፈሉ አመጣው ማለት ነው። በእውነት ነው የምላችሁ። እኔ ስራቸውንም ትጋታቸውንም ስለማቅ ነው እንደ ስብከተ ወንጌል ኃላፊነት እዚህ ጋር ቆሜ ማስተዋወቀው እንጂ ሌላ ነገር የለኝምና እንደው በእነሱ ላይ አድሮ የሚሰራ እግዚአብሔርን ሲልል ብላችሁ አመስግኑ። ስለዚህ እኔ አንዲት እናት አለች ሐሙስ ይገባ ለግቶስ የምትከታተል እዚህ ውጭ ላይ ጧፍና ዕጣን ነው የምትሸጠው። መምህር በየሳምንቱ አንዳንድ ቲኬት በ200 ብር ገዛለሁ ብላ እግዚአብሔር በሚያውቀው በየሳምንቱ እየመጣች እዚህ 200 ብር እያወጣች 200 ብር በየሳምንቱ አሁን 6 ዕጣ ላይ ደርሻለሁ እያለች ነበር። ዳዋ ጧፍ ሻጯ በየሳምንቱ 600 ብር ስለዚህ ሁላችሁም ይዛችሁ ግቡ። በትር ይዛችሁ ግቡ። በትር ማለት ምን ማለት ነው? ለክርስቲያኖች መስቀል ነው፣ ጸሎት ነው፣ ስግደት ነው። ስለሆኑ አዋላጆች እኛ ሳንገባ አስቀድመው እንደገና የምናገኛቸው የዕብራውያን ሴቶች ምን ስለሆኑ አሉ? ጠንካሮች ስለሆኑ ራሳቸው ወልደው የምናገኛቸው የሚመልስ ሰጥቶ እኔ አሰበት አሁን ጥበብ እግዚአብሔርን ተመልከቱ። ሲፓራና ፖራ የእስራኤል ሕዝብ ሲወልዱ ላለመገደላቸው ሕፃናቱ ላለመገደላቸው ምን ያክል አስተዋጽኦ እንዳደረጉ
ደግሞ አማላጆች ማለት ነው። አማላጆች ለእንዲህ አይነት ነገር ማማከር፣ ለእንዲህ አይነት ነገር የተቃና መልስ መስጠት፣ ኃጢአት ከመስራት ለማምለጥ የሚሆን ንግግር ማምጣት ጠንካራ ስለሆነ ይሄ ዘዴ ያላመጣ ሲሆን ወንድ ሲወለድ ወደ ባህር ወስዳችሁ ጣሉ ተባለ። በዛ ሰዓት ከተወለዱ ሕፃናት መካከል አንዱ ሙሴ ነበረና ሙሴ ወደ ባህር ተጣለ። ወደ ተጣለ ወደ ውሃ ተጣለ። ናይል ወንዝ ላይ ተጣለ። ሙሴ ወደ ውሃ ተጣለ። ለምን እንዲሞት ብዙ ጣሉ። ወደ ልጆች ወንዶች አሉ ይቆልኛል ብላለች። በፐርሰንት ደረጃ 90ው ተሟልቷል፣ 10ሩ ጎሏል ነው። 10ሩ ደግሞ የሚፈልገው ጽናት፣ ጸሎት፣ ጥንካሬ ነውና ቅዱስ ሚካኤል በእውነት ያሰበችውን ሐሳብ ሁሉ ይፈጽምልን። እስቲ እግዚአብሔርን አመስግኑላት፣ በእውነት እግዚአብሔርን አመስግኑላት። ሌላው የካቴድራሉ ይሄ ህንፃ የምታዩት እግዚአብሔር ቢረዳን እንግዲህ 18 ዓመት ፈጅቷል። 18 ዓመት ሲፈጅ ብዙዎቻችን ብዙ ተናግረን ሊሆን ይችላል። ጠዋት ግን ያየነው ምስክርነት ሁላችንንም አስደንግጦናል። ምስክርነቱ ምን መሰላችሁ የሚለው በየበዓሉ ስመጣ ለዚህ ህንፃ እሱ ጋር ተመልከቱ። ህፃኑ ልጅ እግዚአብሔር ይመስገን ልጆቻችሁን ቅድም መላከ ገነት ሲናገሩ ነበር። ማርሻል አርት ስታስተምሯቸው ተደባዳቢ ነው የምታረጓቸው። ሰንበት ትምህርት ቤት ብትልኳቸው ሃይማኖት ያውቃሉ፣ ምግባር ያውቃሉ። ብትታመሙ ይጸልዩላቸዋል፣ ብትታሰሩ ያስፈታው ይሏቸዋል፣ ብትጣሉ ሽማግሌ ሆነው ያስታርቋቸዋል። በእውነት 200 ብር አሁን እጁ ላይ የሌለው ሰው እዚህ ውስጥ ካለ በእውነት ቅዱስ ሚካኤል ይምላው። 200 ብር ያላችሁ ሰዎች ግን ይሄ በረከት አይለፋችሁ፣ ይሄ በጎነት አይለፋችሁ። ያቺ ደሃ እሑድ ዕለት ስትመጣ ትመርቃችኋለች። ምስኪኑ